ይኸውላችሁ ድብርት ሌባ ነው። እንቅልፋችሁን፣ ጉልበታችሁንና የመደሰት አቅማችሁን ይሰርቃል። ሰነፍ ነኝ ብላችሁ እንድታስቡ ያደርጋል። ግን እውነቱ ይህ የህመም ምልክት እንጂ የመንፈሳዊ ህይወት ውድቀት አይደለም። ሳይኮሎጂ ቢሄቪራል አክቲቬሽን የሚባል መፍትሄ ይሰጠናል። ይህ ማለት ነው። አሁን እኔ ወክ አድርጌ ነው የመጣሁት። ለመስራት ስሜቱ እስኪመጣ አትጠብቁ። ሰውነታችሁን አስቀድማችሁ አንቀሳቅሱ፣ ታጠቡ፣ ውጡ፣ ተራመዱ። ስሜቱ የሚከተለው ድርጊቱን ስትጀምሩ ነው ብሎ ይላል። በክርስቶስ ኢየሱስ ላመናችሁ ደግሞ ይህን ልንገራችሁ፣ በደንብ አድምጡኝ። ተስፋችሁ ስሜት አይደለም ወገኖቼ፣ ተስፋችሁ ህያው አካል ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። እርሱ የህመም ሰው ነው ተብሎ ተጠርቷል ኢሳይያስ ላይ። ስለዚህ ያላችሁበትን ጨለማ በሚገባ ያውቀዋል። ዕብራውያን ምዕራፍ 6 ቁጥር 19 ላይም እንደሚለው ይህ ተስፋ እንደ ነፍስ መልህቅ ነው ይለናል፣ ኤንከር ነው ይለናል፣ የማይናወጥና ጽኑ ነው ይለናል። እናንተ እርሱን መያዝ ሲያቀታችሁ እርሱ እናንተን ይይዛችኋል። ይህ ጨለማ ዋሻ አይደለም፣ መሿለኪያ ነው። በስተሌላው በኩል ብርሃን አለ። ግድ ይላችሁም መልህቁን ጌታችን ኢየሱስ ክርስቶስን ተደገፉ።